ከዚህ በፊት ፈጽሞ በልቼው ቀምሼው ማላቀው ነገር ነበረ ዛሬ ሲያምረኝና በጣም ሳስበው የነበረው እሱ ምንድነው የዱባይ ቸኮሌት ውስጥ ስታፍድ የሚደረገው የሚጨመረው ድብልቅ በክራሳን ነበረ በጣም ሲያምረኝና ሳስበው የነበረው። ስለዚህ ላዘጋጀው ተነሳውኝ። ከታፊ የሚባለው እንደው ከታተፍኩትና ጎልደን እስኪሆን ድረስ እንደዚህ አመስኩት። ከዛ በኋላ ዳርክ ቸኮሌት ደግሞ አቅልጬ አዘጋጀሁኝ። ከዛ ክሮሳኑን በመጥበሻ ላይ ቶስት አደረኩት በደንብ ጎልደን እስኪሆን ድረስ ማለት ነው። ከዛ በኋላ ድብልቁን ማዘጋጀት ጀመርኩኝ። ቲሂኒ ከዚህ በፊት ያዘጋጀሁት የፒስታሽዮ ቅቤ ነበረኝ እሱን በደንብ አርጌ ደባለኩት ማለት ነው። ከዛ ጎልደን የመሰለውን ይሄንን ክራሳን የቸኮሌቱን ነጭ ቸኮሌትና ዳርክ ቸኮሌቱን በደንብ አርጌ ከቀባውት በኋላ ከዛ ድብልቁን ውስጥ ጨምሬ እንደ ሳንድዊች አርጌ ነበረ ያዘጋጀሁት። ኦ ማይ ጋድ it was so good በጣም ይጣፍጥ ነበረ። የተባረከ የተቀደሰ ይሁን አሜን። Oh this is so good. Chocolate. I know. I need more. You taste? No, with my hand. Good.